የጠቅላዩና ኢሳያስ አዲስ የእርቅ ጉዞ። በአንድ ወቅት የኖቤል የሰላም ሽልማት ያቆራኛቸው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዳግም በታላላቅ ኃይሎች ግፊት ወደ አዲስ ግንኙነት እየተገፉ ስለመሆናቸው የሚጠቁሙ መረጃዎች እየወጡ ነው። ይህ በከፍተኛ ሚስጥር የተያዘውና የቀጠናውን ኃይል አስተላለፍ የሚቀይረው እንቅስቃሴ በትራምፕ አስተዳደርና በኤርትራ መካከል በሚደረግ አዲስ የዲፕሎማሲ ሽኩቻ ታጅቦ ብቅ ብሏል። የጠቅላይ ሚኒስትሩ አማካሪ በጉዳዩ ላይ ጥብቅ ማሳሰቢያ ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በትላንትናው ዕለት በኤክስ ትስስር ገጻቸው ያሰፈሩት መልእክት አዲስ የፖለቲካ መነጋገሪያ አጀንዳ ሆኗል። አቶ ጌታቸው በታዋቂው የቀጠናው ተመራማሪ ኬቲል ትሮኖቮል ትንታኔ ላይ ባጋሩት መልእክት በአሜሪካና በኤርትራ መካከል ሊኖር ስለሚችለው የመቀራረብ አጀንዳ ሰፋ ያለ ምላሽ ሰጥተዋል። አማካሪ ጉዳዩን ሲያብራሩ ነገሩ ከሚታየው በላይ ጥልቅ ሚስጥር አለው በማለት ማንኛውም ከኤርትራ ጋር የሚደረግ ግንኙነት በቀጠናው ካለው ነባራዊ ሁኔታ ጋር በቀጥታ የተገናኘ መሆኑን ጠቁመዋል። የአቶ ጌታቸው ረዳ ትንታኔ በዋነኛነት የሚያጠነጥነው በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ መካከል ሊኖር ስለሚገባው የዲፕሎማሲ ግንኙነት ነው። እንደ አማካሪው ገለጻ ከኤርትራ ጋር የሚደረግ ማንኛውም መቀራረብ ውጤታማ ሊሆን የሚችለው ፕሬዝዳንት ኢሳያስ ከደቡብ ጎረቤታቸውና በቀጠናው እጅግ ተጽዕኖ ፈጣሪ ከሆኑት ከጠቅላይ ሚኒስትር አብይ አህመድ ጋር እንዲታረቁ ምክር ሲሰጣቸው ብቻ ነው። ይህ አባባል በሁለቱ መሪዎች መካከል ያለውን ግንኙነት ማደስ በቀጠናው ለሚታሰበው ለማንኛውም ሰላምና ትብብር እንደ ዋነኛ ቁልፍ እንደሚቆጠር በግልጽ ያሳያል። ይህ አዲስ የዲፕሎማሲ አቅጣጫ በተለይም ኬቲል ትሮኖቮል ካነሱት የአሜሪካና የኤርትራ መቀራረብ በቀጠና አስተላለፍ ላይ የሚፈጥረው ጫና ጋር ተዳምሮ ሲታይ የኢትዮጵያ ሚና ወሳኝ መሆኑን ያረጋግጣል። አቶ ጌታቸው ድልድዩ ጋር ስንደርስ እንሻገረዋለን በሚል የቋጩት ሐሳብ መንግስት በቀጠና የሚከሰቱ ለውጦችን በንቃት እየተከታተለ መሆኑንና የኢትዮጵያን ብሔራዊ ጥቅም በሚያስጠብቅ መልኩ ለመጓዝ መዘጋጀቱን ያመላክታል። በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል የሚኖረው ቀጣይ ግንኙነት የአፍሪካ ቀንድና የፖለቲካ ካርታ ዳግም ሊቀይር የሚችል ትልቅ ክስተት እንደሚሆን ይጠበቃል። ይህ በእንዲህ እንዳለ የአሜሪካና የኤርትራ መቀራረብ ጉዳይ በዋሽንግተን ዲፕሎማቶች ዘንድም ጠንካራ ተቃውሞ እየገጠመው ይገኛል። የቀድሞ የአሜሪካ ረዳት የውጭ ጉዳይ ሚኒስትር ቲቦር ናጊ በይፋ ኤክስ ገጻቸው ባሰፈሩት መልእክት በመጀመሪያው የትራምፕ አስተዳደር ወቅት ተመሳሳይ ሙከራ ተደርጎ ውጤት ሳይገኝ መቅረቱን በማስታወስ እቅዱን አጥብቀው ተችተዋል። ናጊ የአስመራው መንግስት ለለውጥ ዝግጁ አለመሆኑንና አገሪቱን ወደ እስር ቤት ካምፕ ቀይሯታል ሲሉም በሰነዘሩት ጠንካራ ወቀሳ ግንኙነቱን ማደስ የማይታሰብ መሆኑን ገልጸዋል። ይህንኑ ስጋት በማጠናከርም የቀድሞ የውጭ ጉዳይ ሚኒስትርና የብሔራዊ ደህንነት ምክር ቤት ከፍተኛ ባለስልጣን ካሜሮን ሀድሰን አስቀድሞ በፎሬን ፖሊሲ መጽሔት ላይ ባወጡት ጽሑፍም ተቃውሟቸውን መግለጻቸው ይታወሳል። ኢራንና አሜሪካ ዛሬ ሊለይላቸው ነው። የአሜሪካና ኢራን ጉዳይ ግራ አጋቢ ሆኗል። በወሳኝ ጉዳይ ከዛሬ ጀምሮ ሊለይላቸው ነው። የሁለቱም ሀገራት ተደራዳሪ ቡድን የመጨረሻን የተባለለትን ንግግር ለማድረግ ወደ ፓኪስታን እያመሩ ነው። ኢራኖች ደርሰዋል፣ አሜሪካኖች ጉዞ ላይ ናቸው። ይህ ንግግር ከከሸፈ ሁለቱም ሀገራት ዳግም ወደ ጦርነት ሊያመሩ ይችላሉ የሚለው ስጋት አይሏል። ሁኔታዎቹ ግን ግራ አጋቢ ሆነዋል። ግራ አጋቢነቱ የተፈጠረው ከዚሁ ድርድር ከተባለው ጉዳይ ጋር በተያያዘ ነው። ሁለቱ ሀገራት ከ39 ቀናት ፍልሚያ በኋላ ፓኪስታን ላይ አንድ ዙር ያልተሳካ ድርድር ያደረጉ መሆኑ የሚታወስ ሲሆን ሁለተኛው ዙር ድርድር ፓኪስታን ፍላጎት ባለማሳየቷ ሳይደረግ ቀርቷል። በመሃልም ለ2 ሳምንታት የቆየው የተኩስ አቁም ስምምነት በማለቁ በፕሬዝዳንት ዶናልድ ትራምፕ የተናጠል ውሳኔ እንዲራዘም የተደረገ ሲሆን በዚህ ሂደት ውስጥም ኢራን ወደ ድርድር እንድትገባ አሜሪካ ከፍተኛ ጫናና ግፊትን ስታሳድርም ቆይታለች። ኢራን በበኩሏ በአሜሪካ የተዘጉት የሆርሙዝ ወሽመጥ ወደቦች ሳይከፈቱ ሁለተኛ ዙር ድርድር የማይታሰብ ነው ስትል ቆይታለች። በአሜሪካ በኩል በኢራን ላይ የተጣለውን የመርከብ እንቅስቃሴ ገደብ ማንሳት የማይታሰብ ነው በሚል የተገለጸ መሆኑ የሚታወስ ነው። በዚህ ሂደት ውስጥም የትኛው አካል ለድርድር እጁን ይሰጣል የሚለው ጉዳይ ሲያነጋግርም ቆይቷል። በዚህ መሃልም በኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የተመራው ልዑካን ቡድን ወደ ፓኪስታን ኢስላማባድ አምርቷል። የኢራን ባለስልጣናት የፓኪስታን ጉዟቸውን በተመለከተ በሰጡት ማብራሪያቸው የፓኪስታኑ ጉዟችን ከአሜሪካ ጋር ለመደራደር ሳይሆን ከፓኪስታን ጋር ለመነጋገር ነው ሲሉ አስታውቀዋል። በኢራን በኩል ከአሜሪካ ጋር የምናደርገው ድርድር አይኖርም ቢባልም በሌላ አቅጣጫ ደግሞ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛው ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ፓኪስታን አምርተዋል። እስካሁን ባለው ሁኔታ በዚሁ በፓኪስታን የኢራንና የአሜሪካን ልዑካን ቡድኖች ማምራት ጋር በተያያዘ የተብራራ መረጃ ሊወጣ አልቻለም። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም በሰጡት አንድ ማብራሪያቸው የኢራን የድርድር ጭብጦች ወይም የሰላም እቅድ ወይም ፒስ ፕሮፖዛል ምን እንደሆነ ማወቅ እንፈልጋለን፣ ተደራዳሪዎቻቸው ይህን ሰነድ ይዘው ይምጡ ያሉ መሆኑ የሚታወስ ነው። እናም እንደ አልጀዚራ ዘገባ ከሆነ አንዱ የዚሁ የሁለት ሀገራት ልዑካን ቡድን የፓኪስታን ኢስላማባድ ጉዞ ምክንያትም ኢራን የምትለውን ለመስማት ወይም የምታቀርበውን የሰላም እቅድ ለማየትና ለመመርመር ነው። ስልጣናት በኢራንና አሜሪካ መካከል እንዲካሄድ የታቀደ ድርድር ወይም ንግግር የለም ያሉ ሲሆን ይሁንና ከፓኪስታን ጋር ባለው ግንኙነት የኢራን ምልከታዎች ለፓኪስታን ይቀርባሉ ሲሉ መናገራቸውን የቢቢሲ ዘገባ አመላክቷል።
የቴህራን ባለስልጣናት ድርድር ነው የለም፣ ንግግር ነው፣ በቀጥታ የሚደረግ ድርድር የለም፣ ቀጥተኛ ባልሆነ መልኩ የሚደረግ ድርድር ይኖራል የሚሉትና የመሳሰሉት ግልጽ ያልሆኑ መረጃዎችን በተመለከተ መረጃው የተያዘው ሆን ተብሎ ነውም እየተባለ ይገኛል። ኒውክሌር ፕሮግራሟን እርግፍ አድርጋ መተው አለባት፣ እንደዚሁም ለዓመታት ያበለጸገችውን የኒውክሌር ግብዓት ዩራኒየምን ለኔ ማስረከብ አለባት የሚል አቋም ተይዟል። ኢራን በበኩሏ ይህ የማይታሰብ ነው ስትል አስታውቃለች። ሁለቱ ሀገራት በአንድም ይሁን በሌላ መልኩ የሚነጋገሩ ከሆነ ወሳኙ ጭብጥ ያለው እዚህ ነጥብ ላይ ነው።